አንተና ጓደኛ የክረምት ማጠናከሪያ ትምህርት ላለመማር አርብ የሚጠበቅባችሁን ፈተና በጥሩ ሁኔታ መስራት ይጠበቅባችኋል። ለዚህም ከሳምንታት የጥናት ቆይታ በኋላ በፈተና ወቅት ጥሩ እንደሰራችሁና አሪፍ ውጤት እንደምታመጡ ተሰምቷችኋል። ነገር ግን ውጤቱ ሲመጣ ሁለታችሁም ከጠበቃችሁት እጅግ ያነሰ ውጤት ነበር ያገኛችሁት። በመጣው ውጤት አንተ እጅግ አዝነህ ስሜትህ ተጎድቷል። ነገር ግን ጓደኛ ብዙም አልተሰማውም። ይህ ሁኔታ ለምን እኔም የተፈጠረውን ነገር ቀለል አድርጌ ማለፍ አልቻልኩም ወደሚል ጥያቄ ያመራሃል። ነገር ግን የነገሩን መልካም ጎን ለመረዳት ሞክረሃል? ወይም በተፈጠረው ነገር ስሜትህን መቆጣጠር ይቻል ይሆን? መልሱ አዎን የሚል ነው። ስሜታችንን የምንቆጣጠርበት ብዙ መንገዶች ይኖራሉ። በስነ ልቦና ባለሙያዎች ስሜታችንን እንዴት እንደሚፈጠር የሚያሳይ ፕሮሰስ ሞዴል የሚባል ስሜትን የሚረዱበት መንገድ አላቸው። ይህ ሂደት 4 ደረጃዎች አሉት። በመጀመሪያ ሁኔታዎች በሚከሰቱበት ምናባዊ ወይም በገሃድ ዓለም አንዳች ነገር ይከሰታል። በሁለተኛ ደረጃ ይህ የተከሰተ ሁናቴ ትኩረታችንን ይስበዋል። በሶስተኛ ደረጃ ይህን ሁኔታ እንገመገማለን እና ነገሩ ለውስጣችን ጥሩ ወይም መጥፎ እንደሆነ እንወስናለን። በስተመጨረሻም ይህ የተፈጠረው ሁናቴ ስሜታችንን፣ ሐሳባችንንና ተግባራችንን ይቀይራል። ይህም ኢሞሽናል ሪስፖንስ ወይም የስሜት ምላሽ ይባላል። ይህ ፕሮሰስ ሞዴል በእያንዳንዱ ደረጃዎች ሆነ ብለን ወይም ኮንሽስሊ ስሜታችንን ለመለወጥ የምንችልበትን መንገድ ያስረዳናል። ለምሳሌ በአንድ ድግስ ላይ ተጠርተህ በሄድክበት የቀድሞ ፍቅረኛ አዲስ ፍቅረኛ ይዛ ወደ ድግሱ ስትገባ ተመለከት። የመጀመሪያ አማራጭ የሚፈጠረውን ሁኔታ ሁሉ ለማስወገድ ድግሱን ጥሎ መሄድ ነው። ነገር ግን ድግሱ ላይ መቆየት ከመረጥክ በተቻለ መጠን ከቀድሞ ፍቅረኛ ጋር ላለመገናኘት መሞከር ይኖርብሃል። ይህም የማይቻል ከሆነ ደግሞ ትኩረትህን ከቀድሞ ፍቅረኛ አዲሱ ፍቅረኛዋ በማንሳት ከጓደኞች ጋር ጊዜ በማሳለፍና በመጫወት ለመለወጥ መሞከር ትችላለህ። ሌላኛው አማራጭ ስለተፈጠረ ሁኔታ የምታስብበትን መንገድ ለመለወጥ መሞከር ነው። ነገሮችን በደንብ ካሰላሰልክ በኋላ የቀድሞ ፍቅረኛ ዴት የምታደርገው ሰው እንደማያገባ ትረዳለህ። እነዚህ ሁሉ አማራጮች የማይሰሩ ከሆነ እውነታውን በመቀበል የስሜት ምላሽን ለመቆጣጠር መሞከር ይኖርብሃል። ለዚህ ብዙ መንገዶች ይኖራሉ። ነገር ግን ይህን ስሜት ለመቆጣጠር የምናደርጋቸው ቀላል ነገሮች ለምሳሌ ስሜትን ለመደበቅ መሞከር ወይም እነርሱን ለመርሳት ወደ ሱስ መግባት የበለጠ ስለ ሁኔታው መጥፎ ስሜት እንዲሰማንና እንድንጎዳ ሊያደርገን ይችላል። ከተፈጠረው ሁሉ ሁኔታ በኋላ ከዚህ ስሜት ለመውጣት ከልብ ጓደኛ ጋር ስለ ሁኔታው ማውራት ወይም ረጅም ወክ ማድረግ እና ሌሎችንም ማድረግ ትችላለህ። እነዚህን ሁሉ አማራጮች መጠቀም፣ ደጋግሞ መለማመድ፣ የተሰማንን ስሜት ማስተዋል እንዲሁም የተሰማንን ስሜት ምክንያት ማወቅ ሁኔታዎቻችንን ለመወጣት ግማሽ መንገድ እንድንሄድ ይረዳናል። እናም ስሜታችንን መቆጣጠር እንደምንችል በደንብ ተለማምደን ከተረዳን ስሜትን መቆጣጠር እጅግ ቀላል እየሆነልን ይመጣል። ነገር ግን እነዚህን መንገዶች ሁሌ ጥሩ ስሜት ላይ ለመሆን እንጠቀማቸዋለን? መልሱ የሚወሰነው እንደሚገጥመን ሁኔታ ነው። ሁልጊዜ ሐዘንን ወይም ብስጭትን ማስወገድ አለብን ብሎ ማሰብ ፈታኝ ሊሆን ይችላል። ነገር ግን የትኛውም ስሜት በተፈጥሮ መጥፎ ወይም ጥሩ አይደለም። ነገር ግን እንደሚገጥመን አጋጣሚ ጠቃሚ ወይም ጎጂ ሊሆን ይችላል። ለምሳሌ ጓደኛችን የሚወደው ቤተሰቡ እንደሞተበት ሲነግረን ሐዘን ቢሰማን ወይም ሐዘናችንን ብንገልጽ ለጓደኝነታችን ያለንን አብሮ የመሆንና የማዘን ስሜት እናሳይበታለን። ነገር ግን በተቃራኒው ሁልጊዜ ስሜቶቻችንን ለመቆጣጠርና ችላ ለማለት መሞከር ውስጣችንን ይጎዳዋል። በሌላ በኩል ትንሽ የሚያበሳጨንን ነገር ለማለፍ ፈገግታ መስጠት ግን ምክንያታዊ ነው። ስለ ስሜት ብዙ ተቃራኒ ሐሳቦች ይሰጣሉ። አንዳንዶች ሁሌ ጥሩ ብቻ እንዲሰማን የሚሉ አሉ። ሌሎች ደግሞ ስሜቶቻችን እንደመጡ መቀበል አለብን የሚሉም አሉ። ነገር ግን እውነታው በሁኔታዎች ሚዛናዊነት ያስፈልጋል። ስለዚህ ጥያቄው ሁሌ ደስተኛ ለመሆን መሞከር አለብን የሚል ቢሆን መልሱ አይደለም የሚል ነው። ጥናቶች እንደሚያሳዩት ሁሌ ደስተኛ ለመሆን በሚጨነቁ ሰዎች ላይ ብዙውን ጊዜ የከፋ ስሜት እንደሚሰማቸው እንዲሁም በመበሳጨታቸውና ደስተኛ ባለመሆናቸው የጥፋተኝነት ስሜት እንደሚሰማቸው ይገልጻል። ነገር ግን ስሜታችንን መገምገምና ስለ ሁኔታው ያለንን ሐሳብ እንደገና ማጤን የሚሰማንን ስሜት እንድንቀበልና ነገሮች መልካም እንደሚሆኑ ተስፋ እንድናደርግ ያደርገናል።